Sibute injarjarin ballo Sigoba injarjarin ballo Matare 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 matarin bal Sibute injarjarin 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 bal ቆይ እስኪ ንገሩኝ ከራስ ህይወት በላይ የሰው ነፍስ ይገዳል ለወደዱት ብሎ ሞትስ ይለመዳል በገዛ ጎጆ ውስጥ መኖር እንደደባል ሁሉም ይታለፋል ስለ ፍቅር ሲባል እንዴት ነው የሚቻለው ፈጣሪ ሆኖ ለፍጡር ማነስ እልፍ እግር ፈጥሮ እልፍ ማነከስ ሰማይና ምድርን ያለ ባላ ቆሞ እያፈራረቀ ክረምትና በጋ እንዴት ቢወደን ነው ለጅራፍ የሰጠው የጀርባውን ስጋ ክርስቶስ ይሰቀል በርባን ይፈታልን እያሉ ተንጫጩ በፈጠረው መዳፍ ተደለቀ ጉንጩ እንኳንና በሰው በመላእክቱ የተደነቀ ያልጎደለበት ኪሩብ ፈጣሪ ለኃጢአታችን ሞተን አወቀ ስለኛ በደል መስቀል ላይ ውሎ ፍቅሩ ተለካ እንደዚህም ማፍቀር ይቻላል ለካ ባያስገርም እንኳን ባያስደንቅ እንኳን በርሱ ለማያምን የኔማ ክርስቶስ ይለያል ማርያምን እስኪ ልጠይቅሽ የኔው ፀሐይ እስኪ ልጠይቅሽ የኔው ፀሐይ ካልጠፋ የእህል ዘር ቃል ይበላል ወይ ካልጠፋ የእህል ዘር ቃል ይበላል ወይ አይ ተቀበል ልቤማ አላ በዚህ ፈራውልህ ከዚህ በኋላ ሄሎ ናማ ኩርናስ እንዴት ነው አንተ ምን ሆነ ነው ቀብር ላይ ያላየው እንዴ ማን ሞተ ደግሞ እንዴ ማሞቱ ይለኛል እንዴ ያ ታክሲ ረዳቱ ነው በላቸው ወይኔ በእናትህ መኖር ነበረብኝ እንዴ የሚገርም ቀብር አመለጠ በእናትህ መኖር ነበረብኝ እና እንዴት ነበር ብታይ ማለት ነው ሹፌሩ በቃ አስነባን ነው የምልህ እረፍት ልሰጠን መሰለህ በቃ መንጭቀው በለኝ ሲል በቃ እኛ መነጨቅ ነው የምትይንም በቃ አልቻልንም እኔ ወርጄ ይሻገራለሁ አደባባዩን እንለፋቸው ይሄ ትርፍ ሲጭኑ ያለውን አይነት ሞመንት በቃ በድራማዊ ሁኔታ ሲያለቅሰው አልቻለም በቃ ያ ተራ አስከባሪ ታክሲ አካባቢ የሚቆሙት ልጆች አልቻሉም በቃ ቀወጥስ ነው የምልህ ፍርፍር ተራ ሄደን ብላ በቃ የማይለው ነገር የለም በቃ እንያዝበት በለኝ የሉም በለኝ ወዳጄ በቃ አልቻልንም ነው የምልህ ሲያሳዝን በቃ ሰልስት አብረን እናመሻለን በቃ ሰልስት እንሄድና እናመሻለን መቼም ያ ሹፌር ካለ እንባችንን ጠርቀም አድርገን መሄድ ነው ያስለቅሰናል የምር ቆይ አንዴ ይሄንን ቪዲዮ ተመልከቱት
ሃይ ሰላም እንዴት ናችሁ? ውድ በአለም ዙሪያ የምትገኙ ውድ ኢትዮጵያውያን በሙሉ እንዴት ናችሁ? በእያላችሁበት ሰላማችሁ ይብዛን እምለው እንግዲህ በአራተኛ ቪዲዮ ተመልሻለሁ። እስካሁን ሶስቱን ቪዲዮዎችን ተመልክታችሁ ለሰጣችሁኝ አስተያየት በሙሉ በጣም ነው የማመሰግነው። አከብራችኋለሁ፣ ወዳችኋለሁ። እሺ ዛሬ ደግሞ ይሄ ያያችሁት ቪዲዮ እኔ የዛሬ 9 ዓመት ቪዲዮ መጫን ስጀምር የጫንኩት ቪዲዮ ነው። አራተኛ ቪዲዮ የነበረ መጫን ስጀምር የሚገርማችሁ የዛን ጊዜ ተመልካች አልነበረም። ተመልካቾች 15 10 17 ቢበዛ 20 ተመልካች ነበር። ያ ማለት ምንድነው? በእነዚህ ፕሮግረስ ውስጥ ሁሉ እንግዲህ በዛ ሰዓት በነበረው ቪው እኔና ጓደኛዬ በተለያየ አካውንት እየገባን የምናየው ይበልጥ ነበር፣ እውነት ለመናገር ማለት ነው። ምን ለማለት ፈልጌ ነው? እኔ አነቃቂ ንግግር ተናጋሪ አይደለሁም፣ ግን አንድ እውነት አምናለሁ። ይሄውም የሆነች ነገር እየሰራችሁ የሆነች ነገር ላይ እየተጨረጨራችሁ የሆነች ነገር ላይ ለነጋችሁ እየደከማችሁ ከሆነ በፍጹም ተስፋ አትቁረጡ። የነጋዋ ፀሐይ ምን ይዛላችሁ ልትመጣ እንደምትችል በፍጹም አታውቁም። ዛሬን ሳይሆን ነጋችሁን ነው እየሰራችሁ ያላችሁት። ዛሬ በትንሿ የምትለኩሳት ኩራዝ ነገ ፓውዛ ሆና ዓለምን ታጥለቀልቃለች። ዛሬ ላይ እነዛን ቪዲዮዎች መልሼ ሳያቸው የሚሰጠኝ ስሜት በጣም የሚገርም ነው። ማለት ዛሬ የስኬት ጥግ ደርሻለሁ እያልኳችሁ አይደለም፣ ግን ይብዛም ይነስም የተወሰኑ ሰዎች አሁን ያዩኛል። አሁን ማስባቸውን በፊት አለማቸው የነበሩ ነገሮችን ማድረግ ጀምሬያለሁ። ስለዚህ በፍጹም በማንኛውም ሁኔታ ውስጥ በምታደርጉት ነገር ተስፋ አትቁረጡ። ይበልጥ ግን በራሳችሁ ተስፋ አትቁረጡ። ነገ መልካም ይሆናል። ይመቻችሁ። ማኖሽ እንደዚህ ያንኳኳ? አረ መጣን። ምንድነው እናንተ በራት ከፍቱም እንዴ? አረ ስላላ ፀሐይ ላይ እኮ ነው ያለ ነው። እሺ ይቅርታ ጋሽዬ። በእናትህ ይቅርታ አትበለኝ። እዚህ ሰፈር ጭራሽ ጥግብ ብላችኋል። አኔ የሮንድ ብር አምጣት ወለ። አረ ገና ሳምንት አልሆነም ከከፍ ሳምንት ምናምን አትበል። አፍንጫ እንዳለ መሽከፍለ ታውቃለህ። አረ አሁን እኮ በቅርብ ነው የከፈልኩት። አትከፍልም? አረ ባለፈው አይደል እንደ ከፈልኩት። ስምና ስልክ ቁጥር ንገረኝ። ካንተ ጋር ልምጭምጭ አልፈልግም። ጠብቄ እኮ ነው ተለማምጬ እንድትከፍል ትፈልጋለህ? ለምኜ እሺ ይቅርታ ይቅርታ አልፈልግም። ግባና ብር ይዘናል። እሺ ስንት ነው የሚከፈለው? 9500 ብር ነው። ራሽ እንዴት ነው እየኖርኩ ብቻ ኑር አልኩ እንዴ ነኝ ፈልገ መሰለኝ ብቻ የምትኖረው። አረ እንዴ ቤቴን ሳሳሽግልህ እግሬ ስር ወርቄ ትለምነኛለህ። ለዛኔ ማን አቤት እንደምልህ አለው። እኔማ 9500 አልከፍልም። አትከፍልም? ምድራ ልፋጭ አሳያለሁ። ቆይ እግሬን ሳስረግጥ እንደውም ብሎኬት መተህ ትወስዳለህ። ይፈርሳል ቤቱ ራስ። ዞር በል ከስሬ በእናትህ ጠብቀኝ። ና አየህ ይሄን ጫማ ዛሬ ቀን ወጣለት ተወልውሎ አማረ እንጂ ላላማው ሲል ቀኙም እንደግራው ቆሻሻ ነበረ። ህይወት የሰጠችን ውስብስብ ጎዳና እንደዚህ ነው እጣው። ቆሽሸህ ተንቀህ ነው ስኬት የሚመጣው። አጥንትን የሚያደቅ ቅስም የሚሰባብር ሰው ክፉ ነው ቃሉ፣ ግን ማይጸዳ አይደለም የቆሸሸ ሁሉ። ያሻቸውን ያውሩ በፍጹም አትልፋ ከሰው አፍ ለመውጣት፣ ነትቦ ነው የሚያስቀረው ተጸያፊ ማጣት። እና ከሰማኸኝ ሁሌ ተደላድሎ እንዳሰብኩ አይሞላም የህይወት ቀዳዳ። ለዓላማህ ቆሽሽ ፍጻሜ ላይ ጸዳ። ጠንክረ በርትተ ስታሳያቸው ሰማይ ይሰጥሩሃል ሰላም በላቸው።
ለምን አባሩ ቴክስቴን ማመልሰው? ልጃገረድ መስለሽኝ ጻፍኩልሽ። አዋቂ መሆንሽን ሳቅ ፈታው። በቃ ምንድነው? ማን አወራኝ አለ? ማን ነው ሱሰኛ አለ? መጀመሪያ ወስውሰኛ? አዎ በአርባ ዓመት መወስወስ አለ? እኔ ወስዋስ የሚባል በአርባ እኔ እኮ 500 ካሬ ላይ ተንጣለለ ቪላ ቤት ብቻዬን የምኖር ሰው ነኝ። ሶስቱ መኪኖቼ እኮ ናቸው ልጆቼ። ሶስቱ መኪኖች? አዎ 3 መኪኖች። ምንድን ሶስት መኪና ብቻሽን ስታሳድጊ እኔ አባቱ ናቸዋለሁ። ለቤቱ ባለቤት ሆነዋለሁ። ከዚህ ባር ቴክስቴ ትመልስልኛለህ ማለት ነው? ትላልቅ ሰዎች ነን እኮ የ17 የ18 ዓመት ፍንዳታ ቴክስት ይጻጻፍ አይጂ ላይ ቴሌግራም ላይ እኛ በአንድ ጣራ 500 ካሬ ጥለን በአንድ ጣራ ላይ በአንድ ጎጆ አንኖርም። እና አብረን ስንት ነበር ያልሽኝ እድሜሽ? 35 25 35 ተይ እኔ ሰማሁት 25 ነው። እኔና ገና እኮ ነሽ እሸት እኔ እሸት በቃ ናኒ ከኔ ጋር ነው። You can't live without it. Yeah, I used to die. ወይኔ ድሕሪ ገዛ ያኳድዳሎ ወይዘሮ ሃና አደት ገና አንተ ሕበና ሃባናዬ አባሳውን ዝባይ ጀርኪ ተወል አወርኪ ንሰዓት 8 እስራ ጎደል ተጸበይኒም አልዋል አላደረ በአንድ ቀን እይታ ታዘብኩት መንፈሴን በፍቅርሽ ቢረታ ከምኔው ወደድኩሽ ከምኔው ተሰማኝ ኧረ እንዴት ሆነና ልብሽ ልቤን ቀማኝ ልቤ ብርቱ ነበር በኃይለኛነቱ